ሰላም ሰላም፣ እንዴት ናችሁ ውዶቼ? ሚሚ ቤተሰቦች ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ሀሳብ አስተያየት ካላችሁ በዚህ ኮመንት ስር አስቀምጡ፣ እንወያይበት። የነሩታ ነገር እኔ አንዳንዴ ሳስበው አብርሽ ግራ የተጋባ ይመስለኛል እና የእነሱን ነገር ሳስበው በጣም ግራ ይገባኛል። ምንድን ነው መሰላችሁ አብርሽ አሁን እኔ ሳስበው ከሩታ ጋር መሆን ፈልጎ ሄርሚላን እንዴት አድርጎ ከህይወቱ እንደሚያስወጣ ያጣ ይመስለኛል እና እዚህ ጋር የሚያወራውና አይኑ ላይ የሚታይበት ነገር ከልጁ ጋር ሲገናኝ ከሚስቱ ጋር ሲገናኝ የሚያሳየው አክትና ሄርሚላን ሲያገኛት የሚያሳየው አክት አንድ አይደለም። እኔ ግራ የተጋባ ይመስለኛል ልጁ ራሱ ማለት ነው። እና የእውነቴን ነው የምላችሁ አብርሽ ሄርሚላ ማናት ሩታን በጣም ነው የሚወዳት፣ ከልጁና ከሚስቱ ጋር መኖር ይፈልጋል። እኔ ሳስበው ግን እዛ ጋር የጀመረው ያቺን ልጅ እንዴት አድርጎ ከውስጥ ከላዩ ላይ እንደሚያላቀቃት ግራ የገባ ይመስለኛል። ለምን መሰላችሁ? እኔ ከአንቺ ጋር እሷ ትላንትና ስታወራ ሰምታችኋት ከሆነ እውነቴን ነው የምላችሁ በጣም ሩታ አንጀቴን በላችኝ። እንባውን ላይ እያቀረራት ነው የምታለቅሰው እና እኔ ምልልሃለሁ ሲል ወንድምየው ራሱ ያሳዝናል። እኔ ለሷ እኔ ምልላታለሁ አለ ማለት ነው እና በጣም የሚያሳዝነው ነገር የእውነቴን ነው የምላችሁ እኔ በበኩሌ ሩታ ምንም ነገር አድርጋለች ብዬ አልጠረጥራትም። ይሄን ያህል ኮንፊደንስ ኑሯት በአደባባይ ወጣ እኔ እንደዚህ አላደረኩም ብላ አትናገርም። ፍቅር አላት፣ ከአይኗ የሚነበበው ፍቅር አላት። የልጁ አባት ነው። አዎ ወልዳለት አለች። ከትንሽ ነው ተነስተው ዛሬ እዚህ ላይ የደረሱትና ባሏ ነው። ልታጠዋ አትፈልግም። ምንምስ ብታረግም እኔ አልፈርድባትም። እና እኔ ሳስበው ግን አብርሽ ወደ ልጁና ወደ ሚስቱ መመለስ ይፈልጋል። የኔ ሀሳብ ግምቴ ለምን መሰላችሁ? አንድ ቡዜዋን ፈርቷት ይመስለኛል። ሁለተኛ ደግሞ ያቺ ሄርሚላ በቃ ልጥፍ ብላበታለች እና እሷን እንዴት አድርጎ ከራው ላይ ያስወጣት እንግዲህ እየተደበቀ እየሄደ ልጄ ልያት ሚስቴ እያለ የሚናገር ከሆነ እንዲህ ሩታ እንደምትናገረው የሚናገር ከሆነ ዛሬ እሷ ምን አሷሿት? እሷ ምን ይሄን ያህል ድረስ ጥግ አስኬዳት? እኔ በበኩሌ ሩታ የሆነ ነገር ያደረገች አይመስለኝም። ሩታ ንጹህ ናት ብዬ ነው የማስበው። ግን ደግሞ ያው አይታወቅም እንግዲህ የሰው ልጅ ውስጡን እግዚአብሔር ነው የሚያውቀው። ግን እኔ አብርሽ ሩታ ጋር መመለስ እየፈለገ ነው ብዬ ነው እያሰብኩ ያለሁት። ለምን አስተያየቱ አሁን በቀደም እዛ የእንትኑን ቤቱን ሲፈራረሙ እዛ እንትኑ ሪል ስቴቱ ጋር የሄዱ ጊዜ አይታችሁት ከሆነ እንዴት አይቶ ስትናገር በስስት አይን ሲያየት እንደነበረ፣ አሁንም ደግሞ ትናንትና ልጁን ይዛ ስትመጣ ልጁን ተቀብላ ልጃችን አደገ እኮ እንዴት ነው ዳዲ ይሄዳል ብዙ ጊዜ ይናፈኩት የቆየ ከኔ ማለት ይፈልጋል። አንድ ቤተሰቡንም ይፈራል መሰለኝ ቡዜዋን። ሁለተኛ ደግሞ እኔ ከሄርሚላ ጋር ለመላቀቅ መፍትሄ ያጣ ነው የሚመስለኝ እንጂ በፍጹም እኔ አይመስለኝም። ለምን እንደዛ ስፍስፍ የሚልላት እኮ ለሄርሚላ ራሱ ከውስጡ አውጥቷታል። እና ሄርሚላዋ ናት አሁን መላ እንቅፋት ሆናባቸው ያለችው። በእኔ በኩል ሄርሚላ ከውስጣቸው ብትወጣ መሀላቸው ላይ ባትኖር፣ ያው ብዙ ነገር ሩታ ስትናገር እየሰማችሁ ነው፣ እና ባትኖር አብርሽ አንድና አንድ ወደ ቤቱ ይመለሳል ብዬ ነው እኔ እየገመትኩ ያለሁት። ሁለተኛ ደግሞ እዚህ ጋር ላይ ምንድነው መሰላችሁ ያለው እዚህ ጋር የጀመረውን ህይወት ማቋረጥና ጓደኞቼ ምን ይሉኛል የሰው ምን ይለኛል ሊል ይችላል። ግን ደግሞ ደስተኛ ነው። ትናንትና የፖስተው ሪክላሙን አይታችሁት ከሆነ አብርሽ ወሰነ ከሩታ ጋር ለመመለስ ብሎ ነው የጻፈው። እንግዲህ ምን ማለት ነው? እኛን እያጓጓን ነው ድራማ እየሰራብን ነው። እኔ እዚህ ፎቶ ላይ እንኳን የምታዩ ከሆነ የቡዜዋ አስተያየት በጣም ደስ አይለኝም። የቡዜና ያ ወንድምየው እኔ አይመቹኝም። እግዚአብሔርን እውነቴን ነው የምላችሁ። ግን አብርሽ የሩታ ባል ነው። በቃ ለምን መመለስ ይፈልጋል? እኔ ሳስበው ልጁን ብዙ ጊዜ ከኔ ቆየ የራቀ ምናምን መስሎ ነው የሚሰማኝ እና ብቻ እኔ እንጃ። እኔ እንደተረዳሁት ተረታሹ ከሆነ አብርሽ ከሩታ ነው መመለስ የሚፈልገው። ግን አሁን እንትን እየፈጠረ ነው፣ ምክንያት የሚመለስበትን ምክንያት እየፈጠረ ነው። እሱ ራሱን ይወቅ አይወቅ የምናውቀው ጉዳይ የለንም። ግን ደግሞ እሺ ራሱን አያውቅም ነበረ። ልክ ለቤቱ ሲጠራ ደህና ሆኖ ኖርማል ሰው ሆኖ እንዴት መጣ? ራሱን ማያውቅ ከሆነ ይህን ያህል ራሱን ስቶ ከሆነ ለቤቱ ሪል ስቴቱ ላይ ለመፈራረም ሲመጣ እንዴት ወዲያው ተመለሰ? ከዛ ደግሞ በማግስቱ ደግሞ አሁን ደግሞ ደህና ሆንኩኝ። ምንድነው እየተሰራ ያለው? እኔ እውነቴ ነው የምላችሁ ይሄ አብርሽ ሆን ብሎ የፈጠረው ነገር ነው ብዬ የማስበው። ለምን ይሄንን ወደ ሩታ ለመመለስ ያደረገው ድርጊት ነው ብዬ ነው እንጂ የማስበው እኔ በፍጹም አብርሽ የሆነ ነገር ተደርጓልበታል ብዬ አላስብም። በዚህ ላይ ደግሞ
እግዚአብሔር ይመስገን ስንት የሚያድን ጸበል አለ። ጸበል ሂዶ እኮ ራሱን እንትን ማለት ይችላል። ሂዶ እዛ ልቆይ ብሎ እኮ እንትን ማለት ይችላል። ልክ የሪል ስቴቱ ሲደወልለት 500,000 ኬ ገባ ሲባል ነው ያው ደህና ሆኖ የመጣው። እንግዲህ ድራማው ምን እየተሰራ እንደሆነ ምን እየተደረገ እንደሆነ አናውቅም። ወንድሞቼ እህቶቼ፣ ያው እኔ ያም ሆነ ይህ ከሩታ ቢመለስ ለኔ ደስተኛ ነኝ። ለምን በቃ ልጅ አለ መሀላቸው ላይ ትዳር ነው። ትዳርን አቶ መሰቃየት ማለት ከባድ ነገር ነው። ለምን እያንዳንዳችን ቤታችን አንኳኩቶት ሊሆን ይችላል። የእሷ ቁስል ህመም በጣም ይሰማኛል። እኔም ደርሶብኝ ስለነበር ማለት ነው። እግዚአብሔርን ነው የምላችሁ። እኔም በህይወቴ ላይ ያሳለፍኩት ጠባሳ ስላለኝ ያንን ነገር እኔ በማንም ሰው በትዳሩ አይፈተን ነው ብለው። በትዳር መፈተን ቀላል ነገር አይደለም። እንግዲህ ይቅርታ በጣም ብዙ ወሬ ያበዛውባችሁ። እንደኔ ሀሳባችሁ ሩታ ጋር ቢኖር ብላችሁ የምታስቡ ካላችሁ ኮመንት ስር ጻፉልኝ፣ አበረታቱኝ። በዚህ ላይ ደግሞ ሰብስክራይብ፣ ላይክ፣ ኮመንት አድርጉልኝ እላችኋለሁ ውዶቼ። በጣም ነው የምወዳችሁ። ባይ ባይ። ሰላም አምሹልኝ።